ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈው የመጀመሪያ መልእክቱ ምዕራፍ 9 ቁጥር 9 ላይ ሄዳችሁ ይህን ሲያደርግ ተመልከቱ። በዚህ ክፍል በዘዳግም ምዕራፍ 25 ቁጥር 4 ላይ ያለን ሕግ ይጠቅሳል። በጣም ትኩረት የሚስብ ነው። ስለዚህ ወደ ሙሴ እንመለስ። ሕጎቹን ሁሉ ከተናገረ በኋላ እስራኤላውያን አምላካቸውን መውደድና መስማት እንዳለባቸው አደራ ይላቸዋል። መጀመሪያ ማስጠንቀቂያና አሉታዊ ተጽዕኖ ሊያስከትል የሚችል ምርጫ ይሰጣቸዋል። እስራኤላውያን አምላካቸውን ቢሰሙና ቢታዘዙ ሁሉም ነገር በጣም ጥሩ ይሆናል። ብዙ መለኮታዊ በረከት ያገኛሉ። ነገር ግን ካልሰሙና ካመፁ ረሃብ፣ ቸነፈር፣ ውድመትና በመጨረሻም ከምድሪቱ መሰደድ ይሆናል። ከዚያም ሙሴ ምርጫቸውን እንዲወስኑ ያስገድዳቸዋል። እንዲህ ይላል፣ ዛሬ ሕይወትን ወይም ሞትን፣ በረከትን ወይም እርግማንን፣ በጎነትን ወይም ክፉን ሁሉ በፊትህ አስቀምጫለሁ። ስለዚህ አምላክህን እግዚአብሔርን በመውደድና እርሱን በመስማት ሕይወትን ምረጥ። ከዚያ በኋላ ግን ሙሴ እኔ ከሞትኩ በኋላ እንደምታምፁ ከእግዚአብሔርም ርቃችሁ እንደምትሰደዱ አውቃለሁ አለ። የሚደብር ነገር ነው፣ ግን ደግሞ ከእነዚህ ሰዎች ጋር ለብዙ 10 ዓመታት ቆይቷል። እናም ተስፋው በጣም ከፍተኛ እንዳልሆነ ግልጽ ነው። ነገር ግን ተስፋ አለ ይላል ሙሴ። አንድ ቀን እስራኤላውያን በሚሰደዱ ወቅት በማንኛውም ጊዜ ወደ አምላካቸው መመለስ ይችላሉ ይላል ሙሴ።